ሰላም ጤና ይስጥልኝ። ይህ ዩቲዩብ ቻናል ቤተሰብ የሆናችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ኦሪት እባላለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ዛሬ የሄር ማስክ ነው የምናሳየው። ሄር ማስክ ላይክ ማለት ጸጉራችን ዳሜጅ ለሆነብን በጣም አሪፍ ነው። በጣም ላይክ ነግሬያቸዋለሁ ብዙ ጊዜ እኔ ላይክ የሆነ ነገር ቼክ አድርጌ ምናምን ነገር በራሴ ቼክ አድርጌ ከዛ ለውጥ ሳገኝ ነው እዚህ ላይ ላቀርብ የምፈልገውና ሰው በጣም ላይክ ጸጉሬ በጣም ጠቅሞኛል፣ ብዛት አምጥቷል። በዛ ላይ ደግሞ ታያላችሁ ብዛት አምጥቷል። በዛ ላይ በጣም ይኸው ፊት ለፊቱ ራሱ ሙልት ያለ ነው። ይኸው ፊት ለፊቱ ራሱ በጣም ዳሜጅ ሆኖ ነበር፣ ግን አሁን በጣም እየተስተካከለ ነው ያለው። በዚህ ሄር ትሪትመንት ማለት ነው በጣም ብዛት አለው ጸጉሬ። በዛ ላይ ደግሞ ላይክ ማለት ፊት ለፊቱ እንደዚህ ይኸውላችሁ ዳሜጅ ሆኖ አልቆብኝ ነበር። ፊት ለፊቱ ራሱ እያደገ ነው እና እኔ እንኳን በሁለት ሳምንት አንዴ ነው የምጠቀመው። ሰው በሁለት ሳምንት አንዴ ነው የምጠቀመው። 45 ደቂቃ ኦር 1 ሰዓት አቆይታችሁ መታጠብ ነው። በቃ በጣም ቀላል ነው እና ሞር ደግሞ ወደ ኋላ ቪዲዮን ሄዳችሁ ብታዩ ሞር ፊት ለፊቴን ጸጉሬን ያሳደገልኝን እንዳውም ቢፎር እና አፍተር ብዬ ይሄ በቫዝሊን እና በሽንኩርት ጁስ በሽንኩርት ይሄ ውሃው ማለት ነው በሱ እና ቫዝሊን ወደ ኋላ ተመለሱና ቪዲዮን እዩ። እኔ ምን አረኩኝ አውቄ እንትን አረኩት በዚህ በኩል የተቀባሁት በዚህ በኩል አልቀባም እስቲ ለውጡን ልይ ብዬ ፊት ለፊቱ ይሄ ቤቢ ሄራችንን ማለት ፊት ለፊት ዳሜጅ ሆነብን እና እስቲ ሊየው ብዬ በዚህ በኩል አልተቀባሁትም፣ በዚህ ተቀብቼዋለሁ። ለውጡን ላሳያችሁ። እሺ ኦኬ፣ አያችሁ በዚህ እዩ ሙልት ያለ ነው። አያችሁት? በዚህ እዩ ይሄ አያችሁ ባዶ ነው። ይሄኛው ባዶ ነው። ይሄው ባዶ ነው። ይሄኛው ግን ይሄው ሙልት ያለ ነው። አያችሁ? እና አውቄ ነው በዚህ ብቻ እየተቀባሁት በዚህ አልቀባውም ነበር ለማወቅ ማለት ነው ለውጡን። በጣም ለውጥ አለውና ፊት ለፊቱ እንደዚህ ዳሜጅ ፊት ለፊት ቤቢ ሄር ማሳደግ ከፈለጋችሁ ወደ ኋላ ተመለሱና በቫዝሊንና በሽንኩርት ጁስ የሰራሁት ማለት ነው። ወደ ውሁዱ እንሄዳለን አሁን የሚያስፈልገን ውህዶችን ላሳያችሁና ስራው የሚያስፈልገን አቮካዶ ነው። አቮካዶዬ ተለቅ ያለ ስለሆነ ግማሹ በቂ ነው። ትልቅ ስለሆነ ግማሹ በቂ ነው። አንድም ማለት ትችላላችሁ። ግማሽ አቮካዶ ግማሽ አቮካዶ ነው። ከዛ አንድ እንቁላል ከነ አስኳሉ ማለት ነው። እንቁላል ከዛ ሬት ያስፈልገናል። እንደዚህ ትንሽ አነስ ያለች ሬት ከሆነ በቂ ነው። አንድ ማንኪያ ማር አንድ ማንኪያ ማር አንድ ማንኪያ ማር
እና ኮኮናት ኦይል ካላችሁ ኮኮናት ኦይል ከሌላችሁ ኦሊቭ ኦይልም ይሆናል። ኮኮናት ኦይል ካላችሁ በኮኮናት ኦይል ትንሽ ያህል እንግዲህ በግምት 2 ማንኪያ የሚሆን ማለት ነው። በቃ እነዚህ ናቸው ውዶቹ። እዛ ሚክስ ይደረጋል። ይሄን ይመስላል። አሁን ወደ መቀባቱ እንሄዳለን ውዶቼ። ሶ ጋይስ ውሁዱ ይሄን ይመስላል። አያችሁት? ቪዲዮዬ በጣም ጭልም ብሏል በማታ ስለሆነ የተቀረጽኩት። ይሄን ይመስላል ውሁዱ። በጣም ብሉኝ ነው የሚለው። በጣም አሪፍ ነው። ዳሜጅ ለሆነ ፀጉር በጣም ቆንጆ ነው። በጣም ማለት ነው። የኔ በጣም ለውጥ ስላለው ነው። እሺ ውዶች፣ ሶ ወደ መቀባቱ እንሂዳ። ኦፋይ እና ያኛው ቪዲዮን ወደ ኋላ መለስ ብላችሁ እዩት። እሺ እንትኑ ይሄ ምንድነው የግንባሬን ፀጉር ይሄ ቤቢ ሄር የሚሉት ማለት ነው። እሱ እንዴት እንዳሳደገልኝ ወደ ኋላ በቫዝሊንና በእንትን የሰራሁት በቫዝሊንና በሽንኩርት ጭማቂ በሽንኩርት ውሃ ማለት ነው የሰራሁት። በጣም አሪፍ። ለፊት ደግሞ የባህር የከርቤ ዘይት እና የነጭ ዕጣን ዘይት ብዬ የሰራሁት ብዙም ቪዲዮ የለውም፣ ግን በጣም ፊቴን በጣም ላይክ ጥቋቁር ነገር አንስቶልኛል። ላይክ ፊቴ ላይክ ቀይ ነው የሚሆነው። ፊታችሁ ራሱ ቅልት ብርት ነው የሚለው እና ራሱ የሆነ ናይት ክሬም ይሄ ዋይትኒንግ ክሬም የተቀባሁ ያክል ነገር ነው የሚሰማኝ። በጣም ቀይ ነው የሚሆነው ፊቴ ሁላ ማለት ነው። በጣም አሪፍ ነው እና አንደኛ ቆዳ የመሸብሸብን ይከላከላል። የተሸበሸበ ከሆነም ካለም ይስተካከላል። በጣም ቆንጆ ነው እና ውዶች እዩልኝ፣ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እና ቪዲዮውን እንድትመለከቱልኝ በጎ ፈቃዳችሁ ከሆነ እና በጣም ወዳቸዋለሁ ውዶቼ። አሁን እንደዚህ ዳሜጅ ፀጉሬ ዳሜጅ ሆኖ ነበረ። ይኸውላችሁ ዳሜጅ ለሆነ ፀጉር በጣም አሪፍ ነው። ለማንኛውም ዳሜጅ ለሆነ ፀጉር እንዴት ቆንጆ እንደሆነ ማመን ነው የሚያቅታችሁ። በቃ እኔ በከለር በጣም ከለር ስለመቀባት ከለር በጣም ነው የምቀያይረው እንትኔን አይሚን ፀጉሬን በየ3 ወሩ የተለያየ ከለር ነው የምቀያይረው እና ግን በቃ ይሄ ነው እንደዚህ ሄር ማስክ የምሰራው ነገር ነው ፀጉሬ የሚጠብቅልኝ። እንደፈለግኩ እያደረኩ ፊት ለፊቱ ራሱ እንዴት በቃ ላይክ ሙልት እንዳለልኝ አያችሁ። በጣም በቃ ላይክ በፊት በጣም ነበር የተበጣጠሰ የነበረው እና ቤተሰቦቼ ሰብስክራይብ ላላረጋችሁኝ ሰብስክራይብ አድርጉኝና ላይክ ሼር አድርጉልኝ። ቤተሰብ ሆኑኝ ውዶቼ እላችኋለሁ። እንደዚህ ተቀብተን ጥቅልል አድርገን እፍን ማድረግ በላስቲክ እንደዚህ በላስቲክ ነገር ለ45 ደቂቃ ኦር 1 ሰዓት ያህል በዚህ በላስቲክ መታሽ ቤት ውስጥ ሆናችሁ እንደዚህ 45 ደቂቃ በቂ ነው። 45 ደቂቃ ኦር ደግሞ 1 ሰዓት በቂ ነው። እንደዚህ በላስቲክ አርጋችሁ እፍን አርጋችሁ 1 ሰዓት በ45 ደቂቃ መታጠብ
እኔ በ15 ቀን አንዴ ነው የምጠቀመው። ጊዜ ካገኛችሁ በሳምንት አንዴ ብትጠቀሙትም አሪፍ ነው። ፀጉራችሁ ሄር ማስክ ነው። እንዴት በቃ ማመን ነው የሚያገታችሁ። እንቁላል በተለይ ዳሜጅ ለሆነ ፀጉር በጣም ቆንጆ ነው። እሬት ደግሞ ለፀጉር በጣም ነው የሚያሳድገው። ሻይኒ ያደርጋል። በጣም በጣም ቆንጆ ነው። ይሄ እሬት ቅድም የላጥኩት አለ። እሷን ደግሞ ፊታችን ላይ ለምን ትጣላለች? በጣም አሪፍ ነውና ፊታችን ላይ አርገን ፋፋፋፋሽ ነው ፋፋሽ ብለን እንደዚህ በደንብ ፊታችንን እሽት አርገን በቀረችው ደግሞ አይኔ ውስጥ ገባ አርገን በቃ አሪፍ ነው በጣም በጣም እና ውዶቼ ሰብስክራይብ ማድረግ እንዳትረሱ አሁንም ላይክ ማድረግ እንዳትረሱ ሼር ማድረግ እንዳትረሱ ከ45 ደቂቃ በኋላ እንታጠባለን ወይ አንድ ሰዓት እንታጠባለን ፊታችንም እንደዚህ ፏፈሽ ማለት ነው እንግዲህ እና ምላችሁ ነው በጣም አመሰግናለሁ ሰላም ሁኑልኝ ከዚህ በፊት የሰራሁት ቪዲዮም የፊት የሰራሁት የከርቤና የነጭ ዕጣን ዘይት አንድ ላይ የሰራሁት ብዙም ቪው የለውም ይሉኝ ላይክ ሼር አድርጉልኝ ሰብስክራይብ አድርጉኝ በጣም አመሰግናለሁ ሰላም ሁኑልኝ ቻው